በቃ የኔና ያንቺ ወንድምናትነት እንደዚህ ሆነ ደሞ ምን ሆንክ ሲጀምር አንቺም ብቻ አይደለም ያዘንኩብሽ ባንቺም ቢሆን አዘኝ እንዴ ዳጊ እኔ ምን አጠፋው ተይ ይሄ ወንድማችን ነው ምናምን ማለት እያልሽ ማውራት ሲገባሽ አንቺ ግን ምን አልሽ አይ እንግዲህ ከሷ ራስ ወረድ በል ወይሽ መጨረሻ ንገሪኝ እንዴ ምንድነው ቆየ ፍቅር ጥያቄ እኔን የጠየከኝ መስል እየመጣ 10 ጊዜ ቁርጡን ንገሪኝ የምትለኝ ምን ላርግ ጄሪ እንዴ ቢጨንቀኝ እኮ ነው አይ እንግዲህ ምን ይላል ይሄ ምንድነው ሴትየዋ ፍቅረኛ አለኝ አለች አይደል የምን ሙጥኝ ማለት ነው እኔ በቃ ማተሙት እንዴ ውስጥ ያለው ፈላጻ በቃ ምንም ሰላም ሊሰጠኝ አልቻለም ሄቨን ፈላጻ የምትለውን ያዥልኝ በኋላ ተጠቀማታለሁ እና ዳግም እኔ ምን ላርግልህ ሁሉም ነገር ውሸት እንደሆነ ልቤ እየነገረኝ እኮ ስለዚህ ከጎኔ ሆነሽ እስከ መጨረሻው እንድንታገል ፈልጋለሁ ይሄ ጥሩ ሐሳብ ነው ጄሪ ካሰበችበት ምንም ነገር ማድረግ ትችላለች እስክስ ማለት ይሄኔ ነው ሄቨን አንቺ ሙድ መያዝ ጀመርሽ ማለት ነው አረን ያለስኩ እና ያሁኑ አነጋገርሽ ቂቤ መቀባት ነው ምን ላድርግ ጄሪ ልጁ አሳዘነኝ እኮ ካሳዘነሽ ታዲያ ሄደሽ ጀንጅኝለታ አልችልበትማ ሄውዬ ሙጭ ኑሪልኝ ድሮም አንቺ ጥሩ ሰው ነሽ ትልቅ ሰው ነሽ ያ ማለት እኔ ነኝ ታዲያ ቀላሏና ወረዳዋ መች እንደሱ አለሽ አንቺ ልጅ ዛሬ ታይም ብዬሻለሁ ግን እኮ ጄሪ አሳዘነኝ ሄቨን እንዴ ምን ይላሉ እነዚህ እንዴ ታው በቃ ችግር ውስጥ አትግቡ ስትባሉ እየራችሁ ተታተያችሁ ችግር ውስጥ ትገባላችሁ ከዛ ችግራችሁን አንከርፈፋችሁ እኔ ጄሪ ጋር ትመጣላችሁ እንደውም በቃ ልሄድ መጣው እንዴ የት ነው የሆነ ነገር አድርግ ያላልከኝም እንዴ አሁን እሱማ ብዬሻለሁ ስለዚህ እሱ ነገር ማድረግ የምችለው ካንተ ጋር እዚህ እየተዳረቅኩኝ ሳይሆን እየተንቀሳቀስኩኝ ነው እኮ ወዴት ወደ ሜላት ጋር አየን ያንበሳ አይ ጄሪዬ አንቺ ማለት እኮ ለኔ ማርሽ የኔ የህይወቴ ፈላጻ አይደል ይብዬ እንዴው በማማሙት እውነት ግን ሄዳ ሜላትን የምታወሪ ይመስለኛል ግን አንተ ራስህን አረጋጋሽ እሺ ከዚህ እንዴት ላረጋጋው ጨነቀኝ እኮ ተረጋጋ በቃ ዳጊ ጉድ እኮ ነው እንጂ ሲደብረህ እንደሚደብረኝ ታውቃለህ አይደል? አልደበረኝም ባክሽ መስሎሽ ነው። እሺ እንደዛ ከሆነ አንድ ቀን ልጣል ላድርግልህ። አይ ደግሞ ከመጀመሩ ነው መቀለድ የጀመርሽው? ቆየሁ። ይኸውልህ አንድ በጣም የምወደው ኮሜዲያን ጓደኛ አለኝ እና ለወደፊት ከሚቀልዳቸው ቀልዶች አንድ ሁለቱን ጣል ላድርግልህ። አየህ ገና ሳልቀልድ እኮ መሳቅ ጀመርክ። ግን እኮ አንቺ ባትኖሪ እንዴት ብዬ ነበር ይሄንን ህይወት ምገፋው? በክሬን ሁሌም አብረሽኝ ስለሆንሽ በጣም አመሰግናለሁ። ትንሽ አይደብርህም እንዴ አመሰግናለሁ ምናምን ስትል? ይኸውልህ በምንም አይነት ሁኔታ ውስጥ ብትሆን አብሬክ የመሆን ግዴታ አለብኝ። እሺ በጣም ነው እሺ የምወድሽ የኔ ምርጥ ጓደኛ። እኔ ደግሞ በጣም ነው የማፈቅረህ። ምንድነው እኔም እወድሃለሁ እንኳን አትይኝም እንዴ? ትንሽ አስቤ ልንገርህ። ምን ምናደር መስሎሽ ነው? አልናደርም። እሺ ጥሩ እኔም የምፈልገው እሱ ነው። ግን ሳስበው ዝም ብዬ ትመቸኛለህ። ቀደም እኮ የምወደው ጓደኛዬ ስትይ ሰምቼሻል። ናታን ጆሮክ ይሸቅላል ማለት ነው። አዎ በጣም ምርጥ ጓደኛዬ ነው ያልኩ። ሲጀመር እኔ ትመቸኛለሽ እንጂ አልወድሽም እኮ። መመቻቸት በቂ ነው። ቆይ ግን ለምን መጣሽ? እዚህ ምን ትሰሪያለሽ? ምን ነው ናታን አበሳጨው እንዴ? ማ እኔ ናታን የምበሳጨው? አታውቂኝም ማለት ነው። እወድሃለሁ እንድልህ ከሆነ ተሳስተሃል። እሺ እኔም እንድትይኝ አልፈልግም። እሺ እኔም ልልህ አልፈልግም። ይሁንሽ ነገር። እሺ ጋሽ ናታን እንዴ አይ በጣም ነው የሚያሳዝነው። በቃ እንደዚህ በቀላሉ ፎረገጥከን ማለት ነው። አቡ እድል እኔ እኮ ያሬድ እኮ እኔ እኮ በያሬድ ስራ እኮ አጥንቴ ራሱ እኮ ስንጥቅጥቅ እኮ ነው ያለው። የኔስ ብትል ቅስሜ ነው እዚህ ላይ ተሰማኝ። ሙርት ይዘላችሁ በቃ የምን ሙድ ነው የምታወራው ያሬድ? እኔ ላንተ ስል መኮንን ከሚያክለኝ ሰማይ ስባሪ ጋር አልተጋፈጥኩም። እኔ ራሱ ስንትና ስንት መስዋዕትነት አልከፈልኩም። ለምን የሆናችሁትን ነገር በቀጥታ ተናገሩ። አየህ እኛን ጥላችን ውርድ እስኪል እንለፈልፋለን። እሱም ስለምን እንደምንኖር ራሱ አያውቅም። ቅድም አንዱ አጥንቴ ያነበር ያልኩ አሁን ሙሉ አጥንቴ ክስክስ ሲል እየተሰማኝ ነው። ክስክስ አሁን ወሬ አታብዙና የሆናችሁትን ነገር ተናገሩ። ፍቅር ሲሳካል እኛን አውላላ ሜዳን ጎዳና ላይ ጣልከን አይደል?
ማ እኔ? ኧረ እኛ ነን እኛ። አይ እኔማ እኮ ፋዘር ለትንሽ ጊዜ ከሀገር ስለወጣ ድርጅቶቹን ያስተዳደርኩ ነበር። ድርጅት ነው ያልከው? አዎ ድርጅት። አጥንቴ ተሰበረ። የኔ ቅስ ቀስ ወይኔ ቅስሜ ድርጅት። እናንተ ልጆች ግን ዛሬ እያስገረማችሁኝ ነው። በቃ መተሳሰብ ተውን ማለት ነው ያሬድ። እንደ ድንገት በዚህ ሰዓት ድርጅት ብለህ ዱብዳ ጥለህብን አትርገሙ። ቅስማችን በቀረባ ካልክ ቂጤን በካልቾ ነው የተሰማኝ። በካልቾ አይ ድርጅት። እሺ እና ምን ላድርግላችሁ? ወይኔ አጥንቴ ለካ ተሰብሮ ያው አጥንት መጠገኛ የሆነ የቅቅል ነገር እሺ ሰው ነው ይኸውልህ፣ በአጥንቱ በቅቅል ይጠግነዋል አጥንቱን። እኔስ እሺ ቅስሜን በምንድን ነው የምጠግነው ንገሩኝ። አንተ ደግሞ መላው ከተገኘ በምንም ይጠገናል። ለነገሩ ችግር የለም። እና ምን አልሽኝ? እና ምን አልሽኝ? እዚህ ጋር ምን አልሽኝ ታዲያ? ኦኬ ታዲያ ስንት ይሆንላችሁ? ያው እንግዲህ ስንት ይሆንላችሁ? አቡሽ ግን ስንት ነው የሚሆነው? ስንት ይሻላል መሰለህ? ስንት ይሻላል? አንተ እንዳልከን አይ ግን አንተ እንዳልከን ኦኬ ሻቡሻ ነገረኛ። ያው ካንተ ቃል አልወጣም ግን ካንተ ጋር አልወጣም። አንዳንድ ሺህ ለእያንዳንዳቸው አይበዛም፣ አይጎዳም። ድርጅት ባለቤት ምን ብቻ ቃል ልታጥፍ እንዳይሆን። ኧረ አላጥፍም፣ ግን ደግሞ የሆነ ክፍተት ተፈጥሯል። አየህ ድፈነው አላልኩም? ምኑን? ገብቶኛል። ክፍተቱን ነው አይደል? ክፍተቱን እኔ አንዳንድ ሺህ አላልኩም። እና ስንት ነው ያልከው? ባይሆን ለሁለታችሁም 500። ኧረ እንደ የድርጅት ባለቤት ሆነ 500? ስሙ ራሱ ጥሩ አይደለም። አያዋጣም። እንደዛ ካላችሁ እሺ መልካም ቀን። ችግር እንከፈላለና አመት ወደ አመት ድገምና ያዳረደንበት ድገምና አመት ቤዛ ትፍሰስበት ድገምና አመት የወርፋፋ ቆይ አንቺ ልጅ ያመሻል እንዴ? ለምን የምትከታተኝ? ምንም ተወራው መቼ ተከታተልኩ? ጭራሽ አፍነሽ ልትገይኝ? አንተ ልጅ ምን ሆነሃል ዛሬ? እሱን አንቺ ልጠይቅሽ እንጂ መከታተል ሳይንስ አፍነሽ ልትገይኝ። አንተ ምን ሆነሃል? ኤላ ሰብሊ አምቡላንስ ጥሪ። ኤላ ሰብሊ የኔ ጉዴ ፈላ። አንተ ኤላ አንቺ እንዴት አባሽ ነው የምታምሪው ከታች ወደ ልጅ ስትታይ? ድሮም እኮ አውቀህ እንደሆነ ገብቶኝ ነበር። ሰብሊ ጀመረኝ። ኦክሲጅን እያጠረኝ የሆነ ስፔር ነገር ያስፈልገኛል። ሰብሊ ምንድነው ስፔር? በአፌ ኦክሲጅን ካልተሰጠኝ መሞቴ ነው። ደፋር ለምን ድብን አትልም? ትንሽ አታፍር? በአፌ ትንፋሽ ጭ ስትል ሰብሊና ኦክሲጅን ሎ